ሰላም ሰላም ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው በክፍል 5 ከች ብለናል። ነገር ግን ይህን ቪዲዮ ከመጀመራችን በፊት ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ክፍል 5ን አሁን እንደተለመደው ሪያክት የምናደርግ ይሆናል። ወደ ቪዲዮ እንግባ። አሁን እኔ እዚህ ጋር ወርቅ የሚባል ነገር ተናግሬያለሁ። ምን አሁን ብቻ ከቀድም ጀምሮ ነው እንጂ ስትለኝ ነበር። ሮባ ግን ምን አለበት ካፌ ወሬ እየለቃቀምክ ባታስቸግረኝ። ምን እኔ ነኝ እንደነዛ የተረገሙ ሴቶች ወሬ ለቃቀምኩት? እኔ እንደ ሴቶቹ ወሬ ለቃቃሚ? እኔ ሴት እኔ የምላችሁ በባለፈው በክፍል 4 ማለት ነው ካያችሁ ከተመለከታችሁ ኤሊዝ ወርቅ ገዛልሻለሁ ብሎ ቃል ገብቶላት ነበርና አይ ቲንክ ያን ቃል ባይገባላት ይሻል ነበር፣ እንደዚህ ከሚጨነቅ እንደዚህ ነፍሱን ከሚያስጨንቃት እና እንዲግራ ከሚገባው እንደዛ ቃል ባይገባላት ይሻል ነበር። ግን ያው ምን እንደተፈጠረ እናንተ መፍረድ ትችላላችሁ። ምክንያቱም ልጅቷ አንድ በጣም ታሳምነዋለች፣ ሁለት ደግሞ ኤሊዝ ከሷ ይልቅ ከሷ በቀር ማንንም ሊወድ አይችልም እና ብቻ ይህን ሁሉ ስለተረዳች ነው እሷም እንደዚህ አይነት ጫና ፈጥራበት ኤሊዝ ላይ ይህን ነገር ያመጣችውና ግን ልጁ ኤሊዝ በጣም እየተጨነቀ እና አሁን የተረዳሁት ነገር እንደዛም በቃ ዝም ብሎ ያወራል ስለ ወርቅ ምናምን ይቆፍራል አይደል? ብቻ እንመልከት እስቲ መጨረሻው ያምር ይሆን የሚለውን አንድ ላይ የምናይ ይሆናል። በቀጥታማ አትነግረኝም? እስኪ አንድ ጥያቄ ልጠይቅ። ወሬ ካፌ ላይ እየለቃቀሙ ለማንም የሚነዙት ከሴት ውጪ ምን አለ ንገረኝ። የለም እኮ ከዚህ በላይ ስድብ አለ? ከዚህ በላይ ሞት አለ? ከዚህ በላይ ሲጥኒ ሮባ እንደው በእናትህ ልለምን፣ በቃ ተወኝ። እንዴት ነሽ? ደህና ነኝ። እንዴት ነሽ? እዚህ ጋር ግን አንድ ያስተዋልኩት ነገር ቢኖር ያው ለቀጣይ ቪዲዮ እንዲስተካከል በሚለው ኮመንት መስጠት ሰጀስት የማደርገው ነገር ምንድነው፣ ያው አትኒሲያ አሁን እንደተመለከታችሁት ከሆነ ቀሚሷ በጣም አጥሩባት ነበር። የውስጥ ቁንጣን የሚባለው አላውቅም እንግዲህ ያው ቁንጧ ታይቶባታል እና ለቀጣይ ቪዲዮ ይሄ ነገር ቢስተካከል አሪፍ ነው። ባለፈውም እንደዚህ ትንሽ የሆነ ተመልክቼ ነበር፣ ግን ያው በቀጣይ ቪዲዮ ይስተካከላል ብዬ ነበር። አሁን ትንሽ ብቻ ወደ አጥሯታል መሰለኝ ቀሚሱ እና ቢስተካከል ብዬ ይሄን ሰጀስት አደርጋለሁ። እየሰማችሁ ከሆነ እየተከታተላችሁ ከሆነ የጄኤም ሲኒማ ባለቤቶች ነው የሚባለው ወይ ቻናል ኦኬ፣ እና ብታስተካክሉት ይህን ሰጀስት አደርጋለሁ። ይህን ኮመንት እና ለቀጣይ ይስተካከል። ግቢውን ለመድሽው? አዎ እየለመድኩ ነው። ጥሩ። የግቢውን ሁኔታስ በደንብ ተረድተሽዋል? ማለት አልገባኝም። ማለት ማንን ማውራት እንዳለብሽና ማንን ደግሞ ማውራት እንደሌለብሽ ገብቶሻል ወይ ያልኩሽ። ይሄ ነገር ግን አሁን አትኒሲያ እያደረገች ያለችው ነገር ተገቢ አይመስለኝም። ምክንያቱም ሁሉንም ነገር እኮ እዛው ራሳቸው መፍታት ይችሉ ይሆናል። አልፈርድባትም። እሷ ላይም እኮ ከአቅሟ በላይ ሲወጣ እንደመጣች ያስታውቃል። ነገር ግን በእንደዚህ አይነት መንገድ መፍታት የለባትም ብዬ የማምሰው አሁን ወደ በኋላም ልንመለከት እንችላለን ምን አይነት ችግር ይዞባት እንደሚመጣ። ግን በቃ ሁሉንም ነገር ከኤሊዝ ጋር ብትጨርሰው አሪፍ ነው። ምክንያቱም አሁን እድልም ያለችበትን ሁኔታ አታውቅም አይደል? አትኒሲያ ከልዑል ጋር ትሁን አትሁን የሚለውን ነገር እድል አታውቅም። ነገር ግን እዚህ ጋርም ደግሞ እድል ከልዑል ጋር ምንም የጀመረችው ነገር የለም። አትኒሲያ እንደዛ መስሏት ነው ልዑልን ስለምትወደው እንደዛ መስሏት ነው አሁን እንደዚህ እያደረገች ያለችው እና ተገቢ አይመስለኝ። እስቲ ምን እንደሚፈጠር ፊት ባሉ ቪዲዮዎች የምናይ ይሆናል። ችግር ሊፈጥርባት እንደሚችል አስቀድሜ አውቄያለሁ እና እየነገርኳቸው ነው። እናንተስ ምን ታስባላችሁ? ችግር ይፈጠራል አይፈጠርም የሚለውን ኮመንት ላይ አስቀምጡልኝ። ስንት ካላሽ እንፈልጋለሽ? ኧረ እንደሱ ያመላልኩት ዝም ብዬ ወርቅ ብቻ ነው። ኧረ ተኪዱ ነቃበል ስለፈጠረሽ እንዴ! አንቺ እኮ ወርቅ የሆንሽ ልጅ ነሽ። ዳይመንድ ሲገባሽ ወርቅ ይሁን ብለን ዝም ባልን ጭራሽ ከ4 ሰዓት ነግሮት መጫለሽ። እሱማ እኮ ልክ ነሽ። ግን አንዳንድ ሴቶች ግን አሉ የሆነ ግርም በጣም ግርም የሚሉኝ ሴቶች። እነሱ ምን አይነት ሴቶች መሰለኝ? የሆነ ቶክሲ በቃ የሆነ የማይሆን ነገር ለጓደኛቸው እየነገሩ እሱ የማትፈልገውን ነገር እንድታደርግ የሚገፋፉ እና እንደዚህ አይነት ሴቶች ከባድ ነው። ብቻ እንዴት ማስረዳት አልችልም። ብቻ እኔ በጣም አይመቹኝም እንደዚህ አይነት ሴቶች። ይቅርታ አድርጉልኝና ብቻ እንደዚህ አይነት ሴቶች እኔ አይመቹኝም። ምክንያቱም ራሷ የምትፈልገውን ነገር እኮ ራሷ ብታደርግ ኦኬ እሰየው አይደል? ግን ጓደኛዋ እንድታደርግ
እንድታድግ ነው ፑሽ እያደረገቻት ያለችው አሁን እዚህ እና ይህ ምንም ነገር ደስ አይልም። ሁለቱም የተለያየ ኑሮ ነው የሚኖሩት። በእርግጥ እናቴ ወንድ ልጅ እኮ በጣም ጅል ነው። ውሻ ትንሽዬ ስጋ እያሸተች የትንቶቹ እንዴ? አዎ ልክ ነሽ። ስለዚህ ማ ደግሞ ይህንን አጋጣሚ እንጠቀምና አፍንጫቸውን እያሸተትን ገደል እንከታለን። ወንዶች እየሰማችሁ ነው? እኔም ሰምቻለሁ፣ እናንተም ስሙ ምን እያለች እንዳለ። እቺ ልጅ ከባለፈው ክፍል ጀምሮ እየተመቸችኝ አይደለም፣ ሄደች ያለችበት መንገድና አካሄድ ምንም እየተመቸኝ አይደለም። እና እስቲ ምን ትላላችሁ? ኮመንት ላይ ያሳውቁኝ ወንዶች። አለን በሉ እስቲ። ከእንደዚህ አይነት ሴቶች እኛ ራሳችንን እንጠብቃለን እንርቃለን ምናምን በሉ እስቲ። ኮመንት ላይ ያሳውቁኝ። ኮመንት ጻፉ፣ የማንበው ይሆናል። እየጻፋችሁልኝ ሄዱ ጻፉ። እና ከእንደዚህ አይነት ሴቶች ራሳችንን በማግለል ያ ምንድነው የወንድነት ግዴታችንን መጠበቅ አለብንና አሳውቁኝ ኮመንት ላይ። እኔ የምላችሁ ኤሊዝ መፍትሄ ብሎ ያገኘው ነገር እኔ እንደገመትኩትና እንደጠረጠርኩት እንዳይሆን ብቻ እንደዛ እየፈራውኝ ነው። ምንድነው እሱ ከቤት ለመስረቅ ይህን ነው ያሰብኩትና ኤሊዝ እንደዚህ አይነት ስህተት የሚሰራ ብቻ አሪፍ ሀሳብ አይደለም ብዬ የማምን ሰው ነኝ። እንደዚህ አይነት ነገር የሆነ ነገር ስንፈልግ ከቤት ለመስረቅ ከቤት የሆነ ነገር ለማድረግ ምናምን አሪፍ አይደለም እና እስቲ ኤሊዝ ይህን ነገር አስቦት ይሆን ወይ አይደለም የሚለውን አንድ ላይ የምናይ ነገር የኔ ሀሳብ ነው። እንደዚህ አስቦት ይሆናል ብዬ ስላሰብኩኝ ነው። እና ምን ትላላችሁ እናንተ? ትክክል ላይ ያሰብኩት ወይ ሌላ ለእናንተስ እንደዚህ ነው ያሰበው ብላችሁ የምትነግሩኝ ነገር አለ ኮሜንት ላይ። ልዑል ደህና ነህ? እንዴት ነሽ? ደህና ነኝ። ቅድም በርቀት አይቼ ስጠራ አልሰማኸኝም። የት? ሜክሲኮ ወደ ኮካ መታጠፊያው አለ አይደል? እንዴ እዛ ሰፈር ምን ታደርጊያለሽ? ሰፈሬ መተሽ ነው? ሁሌ እኮ ነው የምመጣው። እንዴት? ሳልመጣ የቀረውበት ጊዜ የለም። ሁሉ ጊዜ ነበር የምመጣው። እንደውም በረከትና ናቲ አትኔ ሲያቁሚ እንደዚህ አይነት ነገር አይነገርም እንዴ! ፍቅር በቃ ልጅቷን እውርም እብድም ሁሉንም ነገር አሳጥቷታል። ሁሉንም ነገር እብድም እውርም ሆነች ባንዴ እና እንደዚህ አይነገርም። አሁን ብቻ አላቅም ምን ማለት እንዳለብኝ። እስቲ እንከታተል። የሰፈር ጓደኞች አይደሉ እንዴ? ሎሌ ካንተም ማላቀው ነገር የለም። ምክንያቱም ያላንተ መኖር አልችልም። በቃ የኔ ሽንፈት ባንተ ብቻ ነው። ቢያንስ እንኳን ከጎን ያትረቅ። ቢያንስ ህመሜን ወቅልኝ፣ መጎዳቴን ብቻ ወቅልኝ። እንዴት ነው ቤተሰቦች? ልዑል ከአትኔሲያ ጋር ቢሆን ይሻላል? መልሱልኝ እስቲ። ልዑል ከአትኔሲያ ጋር ቢሆን ይሻላል? ምክንያቱም ልጅቷ በጣም እየተጎዳች ነውና በየቀኑ ማልቀስ ነው። ልጅቷ በጣም ትጎዳለች። ምን ትላላችሁ እስቲ? ይህን ነገር ልዑል ከአትኔሲያ ጋር ቢሆን ይሻላል? እኔ አሁን ሀሳቤን ልቀይር እችላለሁ። በፊት ከእድል ጋር ሲሆን ደስተኛ ነበርኩኝ። አሁንም ይኸው ቢሆን ደስተኛ ነኝ። ነገር ግን ከአትኔሲያ ጋር ቢሆን ደግሞ እየተጎዳች ነው እና ብቻ ለእሷ በማሰብ ነው። እስቲ የሚሆነውን እናያለን። እስከ ክፍሉ መጨረሻ ድረስ ከእድል ጋር ይሆናል ወይ ከአትኔሲያ ጋር ይሆናል የሚል አንድ ላይ የምንከታተል ይሆናል እና ወደ ቪዲዮ እንመለስ። እሺ ተረጋጊ። በቃ ዝም በይ። አቺ እሳት እንዴት ነሽ? በእናትሽ አንተ ሰውዬ ጤና የለህም እንዴ? አንቺ አትበለኝ። ምን አይነት ንቀት ነው? ከባለፈው ክፍል ጀምሮ እየነገርኳቸው ነበር። ሮቤልና ምላጭ ሲገናኙ በጣም ነው ደስ የሚለኝና የሚያወሩት ወሬ በቃ በጣም ደስ ይለኛል፣ ይማርከኛል ብዬ ነግሬያችሁ ነበረ። አሁንም ይኸው ተመልሶ መጣ። እዚህ በቀጣይ ክፍልም አንድ ላይ የሚገናኙበት ሲን ይፈጠር እንላለን በኮመንት እና እንጠይቃችኋለን። እስቲ ብዙ ሲኖችን የምላጭን እና የሮቤልን አንድ ላይ ሲገናኙ የሚያወሩትን ወሬ ፈጠሩልን። ሁሉም ሰው መደሰት ይፈልጋል። እነዚህ በጣም ኮሚክ የሆኑ ሰዎች ናቸው። ሁለቱ በተቃራኒ ዓለም ውስጥ የሚገኙ የተለያዩ ሰዎች ናቸው እና በጣም ደስ ይላል። ብቻ እኔ ስለሚመቸኝ ነው የምላጭና የሮቤል። እናንተም እስቲ ይመቻችኋል? ኮመንት ላይ ያሳውቁ። ሶሪ ይቅርታ። በጣም በይቅርታ የሚታለፉና የማይታለፉ ነገሮች አሉ። እሺ አንተ ደግሞ እንደዚህ አናት ላይ ፊት ትላለህ ዝም ሲሉ። በቂ በይቅርታ ከሚታለፉት ጋር ያዝልኝ ይመስላል። እኔ ምን ኤሊዝ ነታው እንዴ? አዎ አይቼዋለሁ። ወይ ተመስገን። የታየው ይኸውልህ እዛ ጋር ወርቅ ቆፍሬ ካላወጣው እያለ ወርቋንማ ያት
መቼ አፈር ውስጥ ገባች? ስቀሙታል። ይቺን ጥፍጥፍ ነው ወርቅ የምትለው? ለዞም ሴትን ወርቅ? ልክ ነህ። ሴት ልጅ በወርቅ አትመስል። በቃ ምላጭ በየሄደበት ምናምን የሚገኘው ማለት በየሄደበት ስላችሁ የሆነ ቦታ የሚሄደው የሆነች መረጃ ወይ የሆነ ነገር ፈልጎ ነው። በቃ ይሄ ነው በቃ የእሱ ሲን ማለት ከባድ ነው። በሌላ ሲንም በሌላ ነገርም ቢመጣ ምላጭ ይመቸኛል። ግን ምላጭ የምር ለአንድ ነገር ለሚፈልገው ነገር በቃ የማይገባበት ቦታ የለም። ሴት እኮ አዎ ልክ ነህ። ሴትማ ወርቅ አለች። ሴት ምን እንደሆነች ንገር። ሴትማ ይሄ ነጩ ይሄ የሚያንጸባርቀው አልማዝ ነች። ምላጭ ይመቸው። ጎበዝ ነው። ወርቅ አይደለችም አልማዝ ናት ሴት ልጅ ምናምን ይመቸው። እኔ ይመቸኛል ምላጭ። ሸራቱ ምላጫ። እሺ በቃ ላስብበት፣ ጊዜ ወስጄ ላስብ። እሺ ደስ ይለኛል። የፈለከውን ጊዜ አስብበት፣ ጠብቀሃለሁ። ግን አንድ ነገር ልንገርሽ። እሺ ይኸውልሽ፣ እኔ ላስብበት፣ አንቺ ግን ብዙ ነገር ተስፋ አታድርጊ። ከዚህ የበለጠ እንድትጎጂ አልፈልግም። እኔ የምልህ ቆይ መቼ ነው የምታመጣልኝ? ምኑን? በዚህ ቅጽበት ረስተኸው ነው? ወርቁን ነዋ። ኧረ እሱንማ እንዴት እረሳዋለሁ? እኔ እኮ ሌላ ነገር ምናምን ያልሽ መስሎኝ ነው እንዴ። እሱንማ የወርቁ ጉዳይ መጨረሻለሁ እኮ በቃ እጄ ላይ መግባት ብቻ ነው የቀረው። እሱንማ እንዴት እረሳዋለሁ? እውነትህን ነው። አንቺንማ በዋሽ በአደባባይ ይፈረድብኝ። ሻሩክ የሚቀጥ ኪዱ አንዳንድ ወንዶች ግን አላችሁ አለን ልበላ አላቅም። ግን እኔ እንደዚህ አይነት ነገር አለ ግን አላችሁ ወንዶች አንድ ነገር በቃ ቃል አትግቡ። የማትችሉትን ነገር ለሴት ልጅ ብላችሁ ቃል አትግቡ። እና ደግሞ በቃ አሁን ለምሳሌ ኤሊዝ ወርቅ ነው የጠየቀችው ኤሊዝን። ኤሊዝ ደግሞ ወርቅን ሊሰጣት። አንዳንዴ ወንዶች አስቡ ወርቅ ለማን እንደሚገባ እስቲ እናንተ። ለዛች ሴት ወርቅ ይገባታል ብላችሁ የምታስቡላት ሴት ከሆነች ኦኬ ስጧት፣ ችግር የለውም። ነገር ግን ወርቅ የማይገባት ከሆነ ግን ዝም ብላችሁ እናንተ ከእሷ ጋር ላለመለየት ምናምን የምትፈልጉ ከሆነ ወርቅ አይገባትም እንደማስቡ ከሆነ ኮመንት ላይ አሳውቁኝ እስቲ ስለዚህ ጉዳይ። እና ወንዶች ሰላም ድል። ምን ነው ዛሬ ብቻሽን ነሽ? ጓደኛሽ የለችም እንዴ? አላየኋት። ለነገሩ እኔም አላየኋትም። እና ትምህርት እንዴት ነው? እየተግባባችሁ ነው? ከማን ጋር? ከትምህርቱ ጋር ነው። አዎ ምንም አይደል። እኔ የምላችሁ እድል እንደዚህ ተጨንቃ ሲያያት ሜይቢ ሊጠይቃት ይችላል ምን እንደሆነች። እና እድል ከነገረችው ደግሞ አሁን አስብበታለሁ ያለውን ጉዳይ ደግሞ ከአትኔሲያ ጋር ገደል ሊከተው ነው ማለት ሊጣሉ ይችላል። እና እየፈራሁኝ ነው እዚህ እንደዛ ይፈጠራል አይፈጠርም የሚለውን ነገር አንድ ላይ እንከታተል። ወደ ፊልሙ እንመለስ። ምንድን ነው የሚከብድሽ ትምህርት አለ እንዴ? ፈዘሻል በጣም። እድል ደህና ነሽ? አዎ ደህና ነኝ። ችግር አለ እድል? ደህና አይደለሽም። ፊትሽም እኮ ልክ አይደለም። ምንድን ነው? ምን ሆነሽ ነው? እኔ እንጃ ማለት የኤፍራታ ጓደኛ ማን ነበር ስሟ? አትናሲያ ነች? አዎ እሱ። ምንድን ነው ያለችሽ ነገር እያንዳንዱ ንገሪኝ። እንዴ እኔስ መች ገባኝ። ብቻ መክሰስ፣ የሰው ንብረት መስረቅ ምናምን አላውቅም። ብቻ ደግሞ በጣም ተኮሳትራ ነበር ስታወራኝ የነበረውና ግራ ገብቶኛል። ሉል እንዴ ያ የፈራሁት ነገር ደረሰ። ቅድም እየነገርኳችሁ ነበረ። አትኔሲያ እንደዚህ ባታደርግ አሪፍ ነው፣ ሁሉንም ነገር በሰላም በጨርሰው ምናምን እያልኩኝ ነበረ። ያ የፈራሁት ነገር ዞሮ መጣ እና ሉል አይ ቲንክ ሊጣላት ሄዳል። ያሰበውን ላስብበት ያለውንም ነገር ገደል ሊከተዋል ምናምን። ብቻ አትኔሲያ እናያለን። እስቲ ፈጣሪ ይሁንሽ፣ ምንም ማለት አንችልም እኛ። እንኳን ደስ ያለሽ። እንኳን አብሮ ደስ አለ። ምን ተገኝቶ ነገ በጧት ይዤልሽ እመጣለሁ አይደል መሰለሽ? የምርሽን? አዎ የምሬን ነው። በጣም ደስ ብሎኛል። በጣም አሪፍ። ስለዚህ ዛሬ ከዚህ ስንወጣ ሁሉንም ነገር ጨራርሰን ነው ማደር ያለብን። እኛ የምንጨራርሰው ምኑን ነው የምንጨራርሰው? እኔ እኮ ኪዱ አንዳንዴ ዝም ብዬ ሳይሽ በግማሽ ወንድ ነው የምትመስይኝ።
እኔ እቺ ልጅ እሺ ምን ልበል፣ እቺ ልጅ ብቻ ሴቷ ምላጭ ልጅቷን የማይሆን ነገር ምክር እየሰጠቻት የሆነ ነገር እንድታደርግ ታደርጋለች። ከዛ በኋላ ደግሞ አስቀድማ ነው ታውቃላችሁ የምታስበው ሁሉንም ነገር ምን ሊመጣ እንደሚችልና እውነትም ሴቷ ምላጭ ናት እቺ። እኔ ሌላ ምንም አለ ማለት እንዴት እንደ ወንዶች ቀጥታ ብቻ እኮ ነው የምታዩ፣ ወደፊትም ወደኋላ ምንም የምትመለከችው ነገር የለሽም። እና እኔ እንደዛ አንኩብሽ ቆሽ ምን አድርጌ ነው? ይኸውልሽ አሁን በደንብ ስሚ፣ በደንብ እሺ። ይኸውልሽ ልጁን ያዘችው ነገር በጣም ትልቅ ነገር ነው። ስለዚህ የሆነ ትልቅ ችግር ይዞብን ሊመጣ ይችላል። ብዙ ሰዎች በወርቅ ምክንያት በጣም ትልቅ ችግር ውስጥ ገብተዋል እና ወይ ቅርብን እንዴ። አንቺ ደግሞ ለጥንቃቄ እንጂ ለፍርሃት እኮ አይደለም የማወራው። ነገሮችን እንዴት በጥንቃቄ ማድረግ እንዳለብን ነው እያወራሻለሁት። ያ እንደነገርኳችሁ ነው። እቺ ልጅ አስቀድማ ሁሉንም ነገር ፊክስ አድርጋ እየጠበቀች እና ምንም ኤሊዝ ተበልታል። እዚህ ጋር አንተን ለፍቅር ብለህ እየከፈልክ ያለው መስዋዕትነት ዋ በልቶ። ምክንያቱም እነሱ ያሰቡት ሌላ ነገር፣ እነሱ ልበል ወይ እሷ ልበል፣ እሷ ያሰበችው ሌላ ነገር እና ዋ በጭሩ እና ለቀጣዩ ታሻሽላለህ፣ ተጠንቀቅ። ሜቢ አንተም ልትሻሻል ትችላለህ፣ ሜቢ አንተም እንደሷ ልታደርግ ትችላለህ፣ አይታወቅም። ብቻ ዋ በልተዋል። እስከ መጨረሻው እንከታተል እስቲ ኤሊዝ ምን ያደርጋል የሚለው። መጀመሪያ ማዘር መኝታ ቤት ያ ቅድም ነግሬያችሁ ነበረ ኤሊዝ ሊሰርቅ እንዳሰበ ምናምን ገምቻለሁ ምናምን ብዬ። ያው ግምቴ ውሸት አልሆነም፣ እውነት ሆኖ ተገኘ። ኤሊዝ ከቤት ሊሰርቅ ነው ያሰበው እና እስቲ እንከታተሉ። እኔም ሰስፔንስ ሆኛል፣ በጣም ጓጉቼ እየጠበቅኩኝ ነው ምን ሊፈጠር እንደሚችል። እስቲ እኔ ወደ ፊልሙ ብቻ እንመለስ። ከዛ ይቺ ለማኝ ድሃ የድሃ ልጅ ላይ እዚህ ጋር የማይሆን ስህተት ሰራ ኤሊዝ፣ የማይሆን ስህተት ከወርቁም አልፎ እንዴት እንደዚህ ይደረግ? አሁን ልጅቷ ምንም አታውቅም፣ ለራሷ ዝም ብላ እየተማረች ነው ኤሊዝ እና ሌላ ጣጣ ደግሞ ይዘባት መጣ። ሌባ ልታስብላት ድጋሚ ወርቅ ደግሞ ትልቅ ነገር ከባድ ነገር ራስህ ሰርጋ እሷን ሌባ ልታስብላት እና በጣም ከባድ ነገር ነው። ይሄ ብቻ ከባድ ነው። አልቻልኩም እኔ መግለጽ ከበደኝ ታውቃላችሁ። ምክንያቱም እድልን እኔ በጣም ነው የምወዳት፣ ትመቸኛለች። ግን አሁን ኤሊዝ ደግሞ ይህን ነገር ካደረገባት ከፈጠረ ሌላ ጣጣ ነው ይዞባት የሚወጣው እና ከባድ ነው። ኤሊዝ አሪፍ ስራ ምንም አሪፍ ስራ አልሰራም፣ ከባድ ነው። ሰላም ምን ደነገጥሽ? ትምህርት ቤት ውስጥ ካሉ ጎረምሶች መካከል አንዱ መስየሽ ነው? የምን ጎረምሳ? እንደዚህ አይነት ሰው እንደነበርሽ ገና እኛ ቤት ስትመጪ ነው ያወቅኩት። ቆይ ግን ትንሽ አታፍሪም እንዴ? ምን አድርጌ ነው ማፍረው? ጭራሽ ከኔ ጋር ምልልስ? ለምንድነው? ቆይ ኤሊዝ የፈታት የተዋት መስሎ ነበረ፣ ግን የባሰ ጭራሽ ይባስ ብሎ ደግሞ የጠላት ነው የመጣዋ ይባስ ብሎ። ኧረ ኤሊዝ እንዲህ ኧረ ፍታት ልጅቷን፣ ምንም እኮ አታውቅማ። ጭራሽ ያሰብክላት ተንኮል አለ በዛ ላይ እና ኮመንት ላይ ጻፉልኝ እስቲ በቃ ስለ ኤሊዝ እና ስለ እድል ጉዳይ እና ምን ሊፈጠር ይችላል? ከቤት ትባረራለች ምናምን። አሁን እሱ እንዳሰበው ካደረገ ከቤት ትባረራለች አትባረርም የሚለውን ነገር ደግሞ ኮመንት ላይ እናንተ አስቀምጡልኝ። የትምህርት ቤቱ ተማሪ እንዳለ እኮ ስለ አንቺ ነው የሚያወራው። እንዴ ስለኔ ምን ብለው? ስለ አተራማሽነትሽ ነው። ቢሆንስ አንቺ ሌላ ምን ዝና ኖሮሽ ስለ አንቺ ይወራል? እኔ እንደዚህ ነስቶ አይደለሁም። እሺ ጭራሽ ልትቆጪ ነው? እኔ እዛ እንደምትሰበስቢያቸው አይነት ወንዶች መሰልኩሽ እንዴ? በደንብ ይኝ እስኪ በደንብ እኔ እኮ ነኝ አስጠግቼ የማኖርሽ የማበላሽ። አይ እንዲህ አይባልም። እሱም እኮ ለራሱ የሚበላው ኬት ነው ከፋሚሊ ነው። አስጠግቼ የማኖርሽ ምናምን እነሱ ናቸው ሲጀመር እሷን አስጠግተው እያኖሩ ያሉት አንተ አይደለም። ስማ ደግሞ የማበላሽ ትላለህ። ራስ አይደለም ራስ ሰርታ አይደለም የምታበላት። ራስ በራስ ደሞዝ አስቤዛ ገዝታ አይደለም የምታበላት። እኔ ነኝ አስጠግቼ የማኖርሽ እኔ ነኝ የማበላሽ ምናምን አይባልም እንደዚህ። በቃ መጣቻ የሆነ ነገር ተፈጠረ ምናምን የሚያስጠላ ሺት የሆነ ነገር ተፈጠረ መጣች ቤት ኦኬ ገባች። ማዘርና ፋዘር ተስማሙ ሊያሳድጉ ወሰኑ ምናምን። አንተ ምን ቤት ነህ? እንደው አናደርክ ታውቃለህ። ኤሊዝ በጣም ነው ያናደርክ። ምን ቤት ነህ አንተ? ለራስህ ልጅ ነህ እዛ ቤት ልጅ ነህ እንጂ ህግ አውጪ አይደለም። ኤሊዝ በጣም አናደኛ። ምን ትላላችሁ? ኮመንት ላይ እስቲ ሀሳቡ ስለዚህ ጉዳይ። የማጠጣሽ ረስተሽው ነው? ስለ ሁሉም ነገር ከማሚ ጋር ቤት እናወራለን። እሺ ስለ ሁሉም ነገር
ምንድን ያደረግሽው? እኔ ምን አደረኩ? ከኔ ጋር ያየሻቸውን ሰዎች በሙሉ ምን አድርጉ ነው የምትያቸው እንዴ? ቆይ ከማን ጋር እንድኖር ነው የምፈልጊው? አልገባኝም። ከዚህ በፊት ከኔ ጋር ያየሻቸውን ሰዎች በሙሉ ምን እንደምትያቸው አላውቅም። ማንም ሰው ከኔ ጋር የለም እኮ። ቆይ ምን እንደሆነልሽ ነው የምፈልጊው? ከዚህ በኋላ አጠገቤ እንዳትደርሽ። እና ፋሚሊ እንደተመለከታችሁት ነው ክፍል 5ን። ያው እኔ ትንሽ እየደበረኝ ያለው ነገር ምንድን ነው በክፍል 5 ኤሊዝ እንደዛ ማሰቡ ምናምን እና አትኔሲያ ከባድ ስህተት መስራቷ የደበረኝ ነገር እና እስቲ በቀጣይ ክፍል ኤሊዝ እንደው ተሳክቶለት ሰርቆ እድል ላይ ሊያሳብብ ይችላል የሚለውን በክፍል 6 የምናየው ይሆናል። ሰኞ ዕለት በሚለቀቀው ማለት ነው። እና ክፍል 6 የምናየው ይሆናል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ እያልኩኝ እኔ ዋይን ጂ መሳይ እሰናበታችኋለሁ። ቻው።